እንኳን ለ2026 በሰላም አደረሳችሁ። የጌታ ጸጋና ሰላም ይብዛላችሁ። ዘጸአት 33 ከቁጥር 9 ላይ ያለውን ቃል አነባዋለሁ። ኢየሱስ ጌታ ነው። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ። ይቅር የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለ። ሃሌሉያ! እግዚአብሔር እኔ መልካምነቴን በፊትህ አሳልፋለሁ አለ። ሃሌሉያ! የእግዚአብሔርንም ስም ከፊትህ አውጃለሁ። በ2026 እንደዚህ ይሆናል። የእግዚአብሔር ስም ከፊታችሁ ታውጇል። መልካምነቱ ታውጇል ከፊታችሁ። በጣም የሚገርማችሁ የእግዚአብሔር መልካምነት ቀድሟችኋል። እንደ ድሮ መስሏችሁ አይሳካልኝም፣ አይሆንልኝም፣ ትናንትና አድርጌው ነበር፣ ትናንት በዚህ መንገድ ሄጄ ነበር፣ አይሳካልኝም ብላችሁ የተቀመጣችሁ ሰዎች ጌታ እንደዚህ ይላችኋል። 2026 መልካምነቴ ከፊት ለፊታችሁ ቀድሟል። መልካምነት ሲል ነገሮችን ሁሉ ለበጎ እየቀየረ ማለት ነው። ነገሮችን ሁሉ ለመልካም እየቀየረ ጠላት ምናልባት ጉድጓድ ቆፍሮ ሊሆን ይችላል፣ የሆነ ነገር አዘጋጅቶ ሊሆን ይችላል። በጣም የሚገርማችሁ ነገር ግን እየተቀየረ ኦልሬዲ የእግዚአብሔር መልካምነት ከፊታችሁ ወጥቷል ማለት ነው። የእግዚአብሔር በጎነት ምሕረቱና ቸርነቱ ከፊታችሁ ወጥቷል። በዚህ ቃል ውጡ። 2026 ላይ ይሄንን ካላንደር የምትጠቀሙ ሰዎች በሙሉ አንድ ነገር ረገጥ አድርጌ ልንገራችሁ። እግዚአብሔር በመልካምነት ከፊታችሁ ወጥቻለሁ። የሚያስፈራችሁና የሚያስደነግጣችሁ ነገር የለም። አትፍሩ፣ አትደንግጡ። ምንም አይነት ነገር ልትሰሙ ትችላላችሁ፣ ግን ወደ መልካም ተቀይሯል። እግዚአብሔርን ሮሜ 8:28 እንደዚህ ይላል፣ እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ። ሃሌሉያ! ነገር ሁሉ ለበጎ፣ ምንም ይምጣ ለበጎ። በቃ ለበጎ እያላችሁ እግዚአብሔርን ለሚወዱት እንደዚህ ሆኖላችኋል። ሃሌሉያ! በመልካምነቴ ከፊትህ ወጥቻለሁ። ነገሮች ሁሉ ተቀይረዋል። አውጇል እግዚአብሔር ስሙ። ኦልሬዲ ዲክሌር ሆኗል የእግዚአብሔር ስም ከፊታችሁ። እግዚአብሔር አውጇል ታላቅነቱን፣ ስሙን አወጀ። የሚምረውን እየማረ ይቅር የሚለውን ይቅር እያለ ነገሮችን ሁሉ ወደ መልካምና ወደ በጎ እየቀየረ እግዚአብሔር ከፊታችሁ ወጥቷል። እንደ ትላንት መስላችሁ የቆማችሁ ሰዎች ተንቀሳቀሱ። ተነስታችሁ ተራምዱ። ለምን አትሉ? እግዚአብሔር ከፊት ለፊታችሁ በመልካምነቱ ወጥቷል። ሃሌሉያ! ስለዚህ የፈራ የደነገጠ ቢኖር ትናንትና በዚህ መንገድ እጅ አልተሳካልኝ የምትሉ ሰዎች አሁን ግን በዚህ ቃል መረባችሁን ጣሉ። ይሳካላችኋል። 2026 የድል ዓመት ነው፣ የስኬት ዓመት። ለምን ብትሉ እግዚአብሔር ከፊታችሁ ወጥቷል። ተባረኩ።